እግዚአብሔር ይመስገን። እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። በህይወቴ እኔ እንደዛሬ ተደስቼ አላውቅም። ጌታ ኢየሱስ ምስክሬ ነው። በጣም ነው ደስ ያለኝ። በቃ በጣም ጆዬ ተፈታ። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሌላ ነገሩ አይደለም። ጆን ዳንኤል ጋር ሂጄ ቲክቶክ አዋርዱን ይዤ ሂጄ እሱ ጋር ጆን ዳንኤል አለቀሰ አልክ። በጣም ውሸታም ነህ ነው ፎንቲ፣ በጣም ውሸታም ነህ። ጆን ዳንኤል ከታሰረ 3 ቀን ነው የጠየቀው። 3 ቀን በህይወቱ 3 ቀን የጠየቀው እስር ቤት ሄደ የጠየቀው ማለት ነው። ቲክታክ ላይ ግን ብዙ ነገር ነው የምትለው። ይመች፣ ጥሩ ነው። እንኳን አወራ። ዛሬ መቼም እዚህ ጋር ቁጭ ብዬ ሳወራ እግዚአብሔር ይመስገን ጆን ዳንኤል ተፈቷል። ጓደኞቹ ራሱ ስላለ ራሱ ይናገረዋል፣ ወይ ደግሞ እኔ ውሸታም እባላለሁ፣ ችግር የለውም። ግን እውነት ስለሆነ የምናገረው እኔ ማለት ነው። እና 3 ቀን ነው ሄደ የጠየቀው ጆን ዳንኤል። የልደቱን ኬክ አሰርተህም የሄድክ ቀን፣ ከዛም በኋላ ከምን ሀገር የመጣ ቀን ብቻ 3 ቀን ሄደ ጠይቀዋል። ከእንደገና ደግሞ ማለት ነው ቲክታክ አዋርድ ስሸለም ሄድኩና በጣም ባይዘዌ ጆን ዳንኤልን እየተመላለሱ የሚጠይቁ ጓደኞቹ አንተ በተናገርከው ንግግር በጣም ታመው ነበር፣ መቆጣጠር አቅቷቸው ነበር። ሁሉም ዝም ያሉት ለጆ ሲባል ነበር እንጂ በጣም ሁሉም ወጥቶ ቪዲዮ ቢሰሩ ደስ ይላቸው ነበር። በጣም የገረምከኝ ግን ጆን ዳንኤል ጋር ሂጅ፣ ጆን ዳንኤል አለቀሰ። አንተ ጆን ዳንኤል ጋር ሄድክ፣ አንተ ጆን ዳንኤልን ጠየቅ ነው ፎንቴ። አንተ ሰዎች ኮመንት ላይ ሲወቅሱ እንዴት የጆን ዳንኤልን ስም አላነሳ መድረክ ላይ ሲሉክ አይደለ እንዴ? ማታ መተህ ጆን ዳንኤል ጋር ሂጅ፣ ጆን ዳንኤል አለቀሰ ያልከው መቼ ሄድክ? መች ጠየቅከው? እውነት ስናወራ ማለት ነው ነው ፎንቲ በአንድ ዓመት ከ5 ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው ማለች። እኔ ጆን ዳንኤልን 3 ቀን ብቻ አይደለም የጠየቁት። ጆን ዳንኤል 1 ዓመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም፣ ጭራሽ ኡጋንዳ ነበርኩ። የነበርኩት 6 ወሩ ነው እዚህ የነበርኩት። እና በ6 ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ጠይቄዋለሁ። ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው እኔ ጆን ዳንኤልን ጠይቄው ስወጣ ነው። ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው። እኔ ያየኋት በአይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ 3 እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈልገ? እውነት የምር እኔ 3 ብቻ ከሆነ የጠየኩት እሱ ለምን ዛሬ ማውራት አስፈልገ? የምር ነው። ለምን ዛሬ ማውራት? ለምን እስከ ዛሬ ከዚህ በፊት የምር ሊያሾ እኔ ከዚህ በፊት እነናውን ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናውን ፎንቲ 3 ብቻ ነው የጠየቀው አለች። ለምን? ከዚህ በፊት ግን እነናውን ፎንቲ ብዙ ጊዜ ጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው በተለይ ደግሞ ኮመንቱን አብረው ችግር የለም ዮርዲ አብረው ኮመንቱን ችግር የለም። የሚሳደብ ሰው ካለ የሚመሳለ መፍቶ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬን ነው። እኔ እንደነዚህ አይነት ወሬዎችን ራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ? ደህና ናችሁ? ጌታን የምሬን ነው። እንዴ ለጆን ዳንኤል እኮ ማለት እኔ እኮ ኡጋንዳውኝ ማን ነበረ ለጆን ዳንኤል ላይቭ ላይ ወጥቶ አልቅሶ ይቅርታ አስጠይቅ ነበር? ማን ነበር? ለምን ሾርት ሜሞሪ እንሆናለን? ጌታ ምስክሬ ማን ነበረ ስንት ጊዜ ይቅርታ እያለ ቪዲዮ ይሰራ የነበረው? ማን ነበረ? አሁን ሁሌ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል፣ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል። አሁን አጀንዳው ደግሞ ወደ እኔ ይዞራል። ናውን ፎንቲ አስመሳይ ነው፣ ድሮም ማውቄው ነበር። እኔ የምላቸው ሰዎች ምናምን ነገር ኮሜንት ላይ ገብተው ድሮም ማውቄው ነበረ አስመሳይ ነው ምናምን። እንዴ አረ ብራዘር ተረጋጋ። እንደዛ አይደለም። ጌታ ምስክሬ እንደዛ አይደለም። ለማንም ብዬ የምኖር ሰው አይደለም፣ ለራሴ ብዬ ነው የምኖረው። ባይዘው ህይወቴ ላይ አሬን በልቼ ነው እዚህ ጋር ቁጭ ያልኩት፣ መከራዬን አይቼ ነው እዚህ ጋር ቁጭ ያልኩት። ባይዘው ማንም አግዞኝ አይደለም፣ ህይወቴ ውስጥ ማንም ሰው አግዞኝ አይደለም። ማንም እኔና አንቺ ሊያሾ ተከባብረን ነው የኖርነው።
እስከዛሬ አንድ ቀን ምንም ነገር ተናገርሽኝ አታውቂም። ዛሬ ላይ መጥተሽ ግን እንደዚህ መናገር የለብሽም። ለዛውም በማታውቂው ነገር። ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አውጣሽ። ልክ ዛሬ 3 ቀን ብቻ ነው ናሆም ፎንቲ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርመኝ እሱ እኮ ነው። ሰው ያምናል፣ እግዚአብሔርን ሰው ያምናል። ሁሉን ነገር ደግሞ እናንተ ማተመኑ በቃ ሁሉን ነገር ለምን ታምናላችሁ? የተባለ ነገር ሁሉ እውነት ነው እንዴ? እንዴ የሆነ ነገር እኮ መጀመሪያ እኔም እኮ መጠየቅ አለብኝ ዝም ብዬ አይደለም መሰደብ ያለብኝ። ስሰደብ ዝም፣ ጌታ ምስክሬ፣ ስሰደብ ዝም። እኔ መመለስም አልፈልግም ነበር፣ እግዚአብሔርን መመለስም አልፈልግም ነበር። ባይዘዌ ግን ሲበዛብኝ ነው ቪዲዮዎች በጣም ብዙ ሜንሽን እየተደረጉ ቪዲዮ ናሆም ፎንቲ እንደዚህ አድርጓል፣ ናሆም ፎንቲ እንደዚህ አድርጓል የሚል ነገር ሲበዛብኝ ነው እኔ እንደዚህ የተናገርኩት። በዚህ ልክ ማለት ነው። ጃዬ ወይ ትወጣለህ? እያወራህ ነው? አይ አብሽር፣ ችግር የለም። ወይ ምን ተፈጠረ? እኔ ምንም ነገር ሊያሹ ልንገራችሁ፣ እኔ ከማንም ሰው ጋር አስመስዬ ኖሬ አላውቅም። ገባችኋ? ናሆም ፎንቲ 3 የጠየቀውን ያለችዋ ጆን ዳንኤል እኮ ይፈታል። ጆን ዳንኤል ሲፈታ እኮ ያወራል እኮ። ጌታ ኢየሱስ ምስክር፣ ጆን ዳንኤል እኮ ሲፈታ ያወራል። ባይዘዊ እኔ ባይዘዊ ልንገራችሁ አቁን ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ነገሮች አሉ። እውነቴን ነው የምላችሁ። ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ሊወሩ የሚገቡ ማውራት የማልፈልጋቸው በጣም ብዙ ነገሮች አሉ። ግን ላሽ ብዬ ነው የማልፈው። ብዙ ነገር ላይ እኔ ላሽ ብዬ ነው የማልፈው። በጣም ብዙ ነገር ላይ ስሰደብም ምን ስልም እንዲህ ምንም በዛ ልክ እኔን አጀንዳ አድርጎ እኮ ዩቲዩብ ላይ እንደዛ እኔ ብቻ አጀንዳ እኔ ስሜት አይጎዳም። ባይዘው እኔ ስሜት አይጎዳም። እውነቴን ነው። እኔ ስሜት አይጎዳም። እውነት ግን በቃ እንደዚህ አይነት ነገር እያመናችሁ እኔን ለማዋረድ አትሞክሩ። ጌታ ኢየሱስ ምስክር፣ አታዋርዱኝ። ለማዋረድ እኔ የሆነ ለመጣል እኔን የሆነ ነገር ናሆም ፎንቲ ማንንም ሰው አያግዝም። ናሆም ፎንቲ አንተ እንደኔ በኢየሱስ ስም በጌታ በኢየሱስ ስም እንደኔ አዳዲስ ጌመሮችን የሚያበረታታ ሰው አለ? እንዲህ በኢየሱስ ስም ላይትና ወንበር ላፕቶፕ እየገዘው ስልክ እየገዘው ኢየሱስን እንዴ ያደረግነውን ነገር ሁሉ እናውራ እንዴ? በቃ ይሄ ነው። ለማንኛውም ከዚህ በላይ ምንም ማለት አልችልም። ከዚህ በላይ ምንም። ናሆም ፎንቲ አስመሳይ ነው ብላችሁ የምታስቡ ሰዎች በዚሁ ቀጥሉ። ናሆም ፎንቲ ጥሩ ሰው ነው ብላችሁ የምታስቡ ሰዎች በዚሁ ቀጥሉ፣ እንደፈለጋችሁ ጋይስ። እኔ ግን በራሴ ማንነት ነው የምኖረው እንጂ አንድ ሀቅ ስነግራችሁ አስመሳይ ሰው አይደለሁም። በቃ የራሴ የኔ የምነግራችሁ ነገር ማመን